ወጥቶ መግባት በማን ነው? ተቀምጦ መነሳት በማን ነው? ሮጦ መቅደም በማን ነው? አስቦ ማሳካት በማን ነው? አጭቶ ማግባት በማን ነው? አግብቶ የተባረኩ ልጆች መውለድ በማን ነው? ሁሉም የሚሆነው በማን ፈቃድ ነው? አመስግኑት ከፍ አድርጋችሁ በእግዚአብሔር ፈቃድ። ያለ እርሱም ይሆን የለም። ራሱ ዳዊት ምን ብሎ ነው የተናገረው? እግዚአብሔር ቤትን ካልሰራ ቤተሰሪ በከንቱ ይደክማል። እግዚአብሔር አገርን ካልጠበቀ አገርን የሚጠብቁ ሰዎች በከንቱ ይተጋሉ አለ። መዝሙር 126 ቁጥር 1 ላይ የተመዘገበ የእግዚአብሔር ቃል። እግዚአብሔር ቤትን ካልሰራ ቤተሰሪ በከንቱ ይደክማል። ቤትን የሚሰራው እግዚአብሔር ነው። ቤት ትዳር ሊሆን ይችላል። ቤት ኑሮ ሊሆን ይችላል። ወገኖቼ እግዚአብሔር ቤትን ካልሰራ ሲባል ይሄ የጭቃውን ቤት ብቻ እንዳይመስላችሁ። ትዳር ቤት ይባላል። ሕይወት ቤት ይባላል። ኑሮ ቤት ይባላል። ኑሯችንን፣ ሕይወታችንን፣ ትዳራችንን ትዳር የሚያደርገው እግዚአብሔር ነው። እግዚአብሔር ቤትን ካልሰራ ቤተሰሪ በከንቱ ይደክማል።